ታሪካችን የሚጀምረው ናይላ የምትባል አንዲት ተጫዋችና ግትር የሆነች ወጣት ቲሸርት ለማሸነፍ ብላ የምግብ መብላት ውድድር ውስጥ ስትገባ እንመለከታለን። ነገር ግን በጣም ብዙ ስለበላች ውድድሩን ብታሸንፍም ሆዷን ስላመማት ግን ሆስፒታል ውስጥ እንደተኛች እናያለን። እያገገመች ባለችበት ሰዓት ጓደኛዋ ልትጠይቃት ትመጣና ምርቃታቸው እንደደረሰና የበረራ አስተናጋጅ የመሆን እቅድ እንዳላት ስትነግራት እንመለከታለን። ነገር ግን ናይላ ይህ ስራ ቋሚ ቤት የሌለው እንግዳ ስራ እንደሆነ ታስባለች። በዚህ ጊዜ ናይላ ለራሷ የህይወት ዘመን ምንም አይነት እቅድ እንደሌላት እንረዳለን። በድንገት ኃይለኛ ንፋስ ሲነፍስ አንድ በጣም ቆንጆ የሆነ ወጣት ወደ ክፍሉ ሲገባ እናይና በዚህ ጊዜ የናይላ ልቧ በፍጥነት መምታት ጀምሮ ወዲያውኑ በውበቱ ተማርካ በከፍተኛ ፍቅር ትወድቃለች። በድንገት አዲስ የህይወት ዓላማ ያገኘች ያህል ተሰምቷት ካልጋዋ ትወርድና እንዲቆም እየጠራችው ትከተለዋለች። ነገር ግን ኢንዞ የተባለው ይህ ወጣት ዞር ብሎ ወደ እሷ ሲጠጋ ናይላ በጣም ስለምትደነግጥ ትፈራለች። ነገር ግን ኢንዞ ሳይመስለው ሙሉ በሙሉ ችላ ብሏት በማለፍ ሌላ ሰው ሲያገኝ እናያለን። ቢሆንም ናይላ ምንም ተስፋ ሳትቆርጥ ምንም ይሁን ምን እሱን የራሷ ለማድረግ ትወስናለች። ከጥቂት ጊዜ በኋላ ቆንጆው ኢንዞም የበረራ አስተናጋጅ ለመሆን እንዳመለከተ ጓደኛዋ ስትነግራት ናይላ በጣም ትደነግጣለች። በዚህ ጊዜ እሷ አጠገብ ለመሆን ብቻ ስትል ወዲያውኑ እሷም የበረራ አስተናጋጅ ለመሆን ትወስናለች። ጓደኛዋ ስራው በጣም ከባድና ለሷ የማይሆን መሆኑን ብትነግራትም ናይላ ግን በጣም ቆርጣ ስለተነሳች ቀንና ሌሊት አጥንታ የመጀመሪያውን ፈተና በሚገባ ታልፋለች። የቃለ መጠይቁ ቀን ኢንዞን እዛው ስታየው በውስጧ በጣም ደስ ይላታል። በቃለ መጠይቁ ላይ ምንም ሳትደብቅ አንድ እድል ብቻ እንደምትፈልግ ስትናገር ፈታኞቹን ስላስገረመቻቸው ያንን እድል ሊሰጧት ይወስናሉ። ናይላ ስራውን ስታገኝ ሁሉም ሰው በጣም ይገረምና ኢንዞን ድጋሚ ስታየው ትኩረቱን ለመሳብ ብላ ምንም እንደማታውቅ የዋህ ሴት በመምሰል ደረጃ ላይ ሳይቀር ሆን ብላ ስትወድቅ እናያለን። ከዚህ በኋላ በጣም ከባዱ ስልጠናቸው የሚጀምር ሲሆን አንድ ቀን ናይላ ኢንዞን የራሷ እንዳደረገች ስራውን እንደምታቆም ለጓደኛዋ ትነግራታለች። ነገር ግን ጓደኛዋ ኢንዞ እሷ በዚህ ምድር ላይ መኖሯን እንኳን እንደማያውቅ ታስታውሳታለች። በቀጣዩ ትዕይንት ላይ ሰልጣኞች ሁሉ ተሰብስበው ሳለ ናይላ የኢንዞን መምጣት እየጠበቀች ስለነበር በመጨረሻም ኢንዞ ሲመጣ ለሷ ሰዓቱ የቆመ ያህል ተሰምቷት እሱን ብቻ እያየች በሐሳብ ስትዋጥ እናያለን። ከትንሽ ቆይታ በኋላ ናይላና ጓደኛዋ አዲሱን የበረራ አስተናጋጅ የደንብ ልብሳቸውን ለብሰው እናይና በዚህ ጊዜ ኢንዞ በአጠገቧ ሲያልፍ የናይላ ልቧ በፍቅር ስለሚቀልጥ ስሙን ጠርታ ታስቆመዋለች። ነገር ግን ምንም ነገር ከመናገሯ በፊት ጓደኛዋ ጎትታ ታርቃትና ወንዶች እንደዚህ አይን አውጣ ደፋር ሴት እንደማይወዱ ነግራ ትቆጣታለች። ናይላ እዚህ የመጣችው ለሱ ብቻ ስለሆነ ምንም እንደማታፍር ትናገራለች። ከረጅም የቀን ስልጠና በኋላ ናይላ በጣም ስለደከማት ትልቅ ስህተት እንደሰራችና የድሮ ህይወቷ የተሻለ እንደነበር ብታስብም ትንሽ ካረፈች በኋላ ግን ጉልበቷ ይመለስላታል። በዚያው ቀን አመሻሽ ላይ ቀጥታ ወደ ኢንዞ ክፍል ስትሄድ በሩ ሲከፈት ላርስ የሚባል ወጣት ወደ ውስጥ እንድትገባ ቢጋብዛትም ነገር ግን ኢንዞ ገና እንዳልመጣ እንረዳለን። ኢንዞ ሲመለስ ናይላን ክፍል ውስጥ ስላያት በጣም ይደነግጥና እንዴት እንደገባች ይጠይቃታል። ጥያቄውን ችላ በማለት ናይላ የምትነግረው በጣም አስፈላጊ ነገር እንዳለ ትነግረውና አይኑን እያየች በጣም ቆንጆ እንደሆነ ከነገረችው በኋላ ፍቅረኛዋ እንዲሆን ትጠይቀዋለች። በዚህ ጊዜ አሰልጣኛቸው ማዳም አኒያ በዛ ስታልፍ ኢንዞ በጣም ስለደነገጠ ናይላ የጆሮ ማዳመጫዋን ልትወስድ እንደመጣች አድርጎ በፍጥነት ለማዳም አኒያ ይነግራታል። በዚህ ጊዜ ናይላ በጣም ብትገረምም ሁኔታውን ለማስመሰል ይቅርታ ጠይቃ በፍጥነት ከክፍሉ ትወጣለች። ስልጠናው እየከበደ ሲመጣ የናይላን ህይወት በጣም አስቸጋሪ ስላደረገው በዚህ ጊዜ ከዚህ በላይ መጠበቅ እንደማትችል በማሰብ ኢንዞን በቀጥታ መልስ ለመጠየቅ ትወስናለች። ነገር ግን ጓደኛዋ ታስቆማትና አእምሮዋን እንድትጠቀም ስትነግራት እናያለን። ይህ ጥሩ ሐሳብ መስሎ ስለታያት ናይላ እሱ ራሱ ስሜቷን እንዲረዳ ፍንጮችን ለመስጠት አዲስ እቅድ ታወጣለች። በቀጣዩ ትዕይንት ናይላ ዳግመኛ ወደ ኢንዞ ክፍል ስትሄድ አብሮት የሚያድረው ላርስ ያለፈውን ሁኔታ አስታውሶ ስለሚፈራ ናይላ ላርስን ውጪ እንዲጠብቃት ስትነግረው እንመለከታለን።
ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ኤንዞ ናይላን ሲያያት በጣም ይደነግጥና እሷም ስለ ጓደኛዋ የፍቅር ታሪክ በመንገር እቅዷን ትጀምራለች። ይህች ጓደኛዋ አንድ ቆንጆ ወጣት አይታ በፍቅሩ እንደወደቀችና ከዚያ ቀን ጀምሮ ልቧ እረፍት እንዳጣ በመንገር ልትነግረው የፈለገችው አንድ ነገር እወድሃለሁ የሚል እንደሆነ ትነግረዋለች። ኤንዞ ግራ ተጋብቶ ለምን የጓደኛዋን ታሪክ እንደምትነግረው ቢጠይቃትም ናይላ ግን አንድ ቀን ሁሉንም ነገር እንደሚረዳው ትገልጽለታለች። ቢሆንም ኤንዞ ምንም ፍላጎት ስላልነበረው ስለ ፍቅር ምንም እንደማያውቅ ሲነግራት እንመለከታለን። ሌሊቱን ሙሉ ቢያልፍም ኤንዞ አሁንም ስላልገባው ናይላ በጣም ትበሳጫለች። ምስኪኑ ላርስም ሙሉ ሌሊቱን ከክፍሉ ውጪ ሲቆም እናያለን። በዚያው ምሽት ላርስ ልጅቷ እሱን እንደምትፈልገው በግልጽ ለኤንዞ ቢነግረውም ኤንዞ ግን ዝም ብላ እየረበሸችው እንደሆነ በማሰብ ነገሩን ለማቋረጥ ይወስናል። በድንገት በሩ ሲንኳኳ ናይላ ዳግመኛ መታ ስለነበር ወደ ውስጥ ስትገባ ኤንዞ በፍጥነት ከመጋረጃ ጀርባ ሲደበቅ እንመለከታለን። ናይላ ፈልጋ ታገኘውና አብረው ጨረቃን ለማየት ወደ ሰገነት እንዲወጡ ሐሳብ ታቀርባለች። ኤንዞ እየፈራ ቢሆንም ይከተላትና ሰገነቱ ላይ ሲደርሱ ድፍረቱን ሰብስቦ ሙሉ ትኩረቱን በስራው ላይ ማድረግ እንደሚፈልግ ሲነግራት እናያለን። ናይላ እንዳልገባት በማስመሰል ርዕሱን በመቀየር ወደ ቆንጆ ሰማይ እያመለከተች ሌሊቱን ሙሉ ስለ ጨረቃና ከዋክብት ስታወራ ታድራለች። በማግስቱ ጠዋት ናይላ ሙሉ ሌሊቱን ከኤንዞ ጋር እንዳሳለፈች በደስታ ለጓደኛዋ ብትነግራትም ጓደኛዋ ግን ነገሩ ሲታይ እሱ እንደገፋት እንደሚያሳይ ስትነግራት እንመለከታለን። ከሌላ ሙሉ ቀን ስልጠና በኋላ ናይላ በጣም ስለደከማት በዛች ምሽት ኤንዞን ላለማየት ብትወስንም በድንገት በሯን አንድ ሰው ሲያንኳኳና ጓደኛዋ በሩን ስትከፍት ኤንዞ ሆኖ እናገኘዋለን። እሱን ስታይ የናይላን ድካም በሙሉ ጠፍቶላት በጣም ትደሰታለች። ኤንዞ እያፈረ ሊጠይቃት የመጣው ነገር እንዳለ ሲነግራት ናይላ ግን በፍጥነት ፍቅረኛ እንደሌላት ትነግረዋለች። ነገር ግን ኤንዞ ሊጠይቃት የፈለገው ይሄን ሳይሆን አስቸጋሪ መንገደኞችን የምታስተናግድበትን ሚስጥር መማር እንደሚፈልግ ይነግራታል። ናይላ ትንሽ ቅር ቢላትም ስሜቷን ደብቃ ከሷ ጋር የፍቅር ቀጠሮ የሚወጣ ከሆነ ብቻ እንደምታስተምረው በአንድ ቅድመ ሁኔታ ትስማማለች። ኤንዞም እሺ ይላታል። ናይላ ወዲያውኑ ወደ አንድ ባር ይዛው ብትሄድም ኤንዞ ግን በጣም ቀለል ያለ ወጣት ስለሆነ ቦታው በጣም አልተመቸውም። ከጥቂት ጊዜ በኋላ አስተናጋጁ ናይላ በጣም የምትወደውን መጠጥ ሲያመጣላት እዛ ቦታ የመጀመሪያዋ እንደሆነ የነገረችው ውሸት ይጋለጥባታል። ከዚያም ሌላ ሰው መጥቶ ኤንዞን ፍቅረኛዋ እንደሆነ በማሰብ ናይላን በደስታ ሰላም ሲላት ኤንዞ በጣም ስለደነገጠ ጥሏት ሲሄድ እንመለከታለን። ይህ በእንዲህ እንዳለ ላርስና የናይላ ጓደኛ ከክፍላቸው ውጪ ተቆልፎባቸው አሰልጣኛቸው ማዳም አኒያ ቆመው ሲያገኟቸው በዚህ ጊዜ ናይላና ኤንዞ ሲደርሱ አብረው እጅ ከፍንጅ ይያዛሉ። በማግስቱ ጠዋት ኤንዞ መንገደኞችን ለማስተናገድ ችሎታዋን ሲጠይቃት እሷም ፈገግ ብላ እንዲታገስ ስትነግረው እንመለከታለን። ሰው ሰራሽ አውሮፕላን ውስጥ በሚሰለጥኑበት ጊዜ ናይላ እያንዳንዱን ችግር በቀላሉ ስትወጣ ኤንዞ በጣም ሲገረም ላርስ ሄዶ እንዲያናግራት ያበረታታዋል። ኤንዞ ወደ ናይላ ሄዶ የምትጠቀምበትን መንገድ በጣም አደገኛ እንደሆነ ቢነግራትም ናይላ ግን ከጅምሩም የበረራ አስተናጋጅ መሆን ፈልጋ እንዳላወቀች ትመልስለታለች። ኤንዞ ዞር ብሎ ሊሄድ ሲል ናይላ ታስቆመውና ነገ ነፃ እንደሆነ ትጠይቀዋለች። በቀጣዩ ቀን ወደ ሚስጥራዊ መደበቂያዋ ይዛው ስትሄድ አብረው ጌም ሲጫወቱና አዳዲስ ነገሮችን ሲያስቡ እናያለን። ከዚያም ሲመሽ አብረው ተቀምጠው ማውራት ይጀምራሉ። ኤንዞ ከትንሽ መንደር እንደመጣና ይህን ስራ ቤተሰቡን ለመደገፍ እንደሚረዳው ያስረዳታል። ከዚያም ናይላ ቤተሰቦቿ ሁልጊዜ ስራ እንደሚበዛባቸው ነግራው በድንገት ኤንዞን ከዚህ በፊት አፍቅሮ እንደሚያውቅ ትጠይቀዋለች። ኤንዞም ሐሳቧ ለቀልድ እንደሆነ ስላሰበ ምክንያት ፈጥሮ ጥሏት ሲሄድ እናያለን። ወደ ስልጠናው ሲመለሱ አንድ መንገደኛ ቪዲዮ ሊቀርጽ ሲሞክር ናይላ ካሜራውን ብትነጥቀውም ኤንዞ ግን በድርጊቷ ባለመስማማት ይህ ስራ ለብዙ ሰዎች የህልም ስራቸው እንደሆነ ያስታውሳታል። ኤንዞ ከሄደ በኋላ ሌላኛው አሰልጣኝ ናይላን በመጥፎ ባህሪዋ ሲቆጣት እንመለከታለን። በዚህ ጊዜ ናይላ የጥፋተኝነት ስሜት ተሰምቷት ሁሉም ሰው ልክ እንደሆነ ስትረዳ ባህሪዋን ቀይራ ስራዋን በቁም ነገር ለመያዝ ትወስናለች።
በማግስቱ ጠዋት ክፍል ውስጥ የአሰልጣኙን ጥያቄዎች በሙሉ በትክክል ስትመልስ ሁሉም ሰው ይገረማል። በተለይም ደግሞ አሁንም ድረስ በእሷ ተናዶ የነበረው ኤንዞ በጣም ሲገረም እናያለን። ከጥቂት ጊዜ በኋላ ኤንዞ ሾልኮ ወደ ሰው ሰራሽ አውሮፕላኑ ክፍል ይገባና ናይላ እዛው ብታገኘውም በድንገት በሩ ተቆልፎባቸው ውስጡ ይታሰራሉ። ናይላ ይህንን አጋጣሚ ተጠቅማ ኤንዞን ይቅርታ ትጠይቀዋለች። የእሱ መናደድ ስህተቷን እንድትረዳ እንዳደረጋት አምና ስራዋን በትኩረት እንደምትሰራ ቃል ስትገባለት እናያለን። በዚያው ቅጽበት ሰው ሰራሽ አውሮፕላኑ ሲበራ ውጭ ያሉት ሰዎች በሙሉ ናይላና ኤንዞ አብረው ካቢኔ ውስጥ ያዩዋቸዋል። ይህ ሁኔታ ይበልጥ እንዲቀራረቡ ስላደረጋቸው የልብ ምታቸውን በፍጥነት ሲጨምር እንረዳለን። ይህ በእንዲህ እንዳለ ኤስሜ የምትባል ሌላ አሰልጣኝ በእሷ ፈንታ ናይላን የማስተዋወቂያ አምባሳደር ሆና ስለተመረጠች እያለቀሰች እናያለን። ናይላም ስላዘነችላት እድሉን ለኤስሜ አሳልፋ ትሰጣታለች። በኋላ ላይ የናይላ ጓደኛ ወደ ኤንዞ ለመቅረብ ያገኘችውን እድል ለምን እንደተወች ስትጠይቃት እንመለከታለን። ናይላም ዝም ብላ በመሳቅ አሁን የእሱንም ልብ ስላሸረበችው ከዚህ በኋላ እሱ ራሱ እንደሚከተላት ትነግራታለች። ኤንዞ ናይላ ለምን የፎቶግራፍ ፕሮግራሙን እንደተወች ስላልገባው በጣም ስለተረበሸ ፈልጎ በማግኘት ምክንያቱን ቢጠይቃትም ናይላ ግን እንደማትፈልገው አይነት ርቃው ስትሄድ እናያለን። እሷ ጥላቸው ልትሄድ ስትሞክር ኤንዞ ያስቆማትና ወደ ሰማይ እያመለከተ ጨረቃዋ ቆንጆ እንደሆነች ይነግራታል። ነገር ግን ናይላ ፈገግ ብላ ሄዶ ጨረቃዋን እንዲያገኛት በመንገር ጥላቸው ትሄዳለች። በዚህ ጊዜ ኤንዞ በፍቅሯ እየወደቀ ስለሆነ ይበልጥ እረፍት ሲያጣ እንረዳለን። በቀጣዩ ትዕይንት ላርስ ኤንዞ ሲያዝን ያየውና ናይላን እንዳፈቀራት ይረዳል። ኤንዞ ቢያስተባብልም እንቅልፍ ስለማይወስደው ስለሷ ማሰቡን ማቆም እንደተሳነው እንረዳለን። ከዚያም ስለሷ ሁሉም ነገር ለማወቅ ወደ ናይላ ጓደኛ ዘንድ ይሄዳል። ጓደኛዋም ናይላ የምትወዳቸውን ነገሮች ቶሎ እንደሚሰለቿትና አሽቀንጥራ የመጣል ልማድ እንዳላት ስትነግረው ኤንዞ በጣም ስለሚደነግጥ አሁን ሚናቸው ሙሉ በሙሉ ስለተቀያየረ ኤንዞ ናይላን በየሄደችበት ሁሉ እየተከተለ ልማዷን በሙሉ ለማወቅ ሲሞክር እንመለከታለን። በማግስቱ ጠዋት ሁሉም ሰው ስፖርት እየሰራ ቢሆንም ኤንዞ ግን ስሜቱ ተረብሿል። ከባድ ብረት በማንሳት የናይላን ትኩረት ለመሳብ ይሞክራል። ነገር ግን ናይላ ከዚያም የከበደውን ብረት በቀላሉ ስታነሳው እንመለከታለን። ከጥቂት ጊዜ በኋላ ኤንዞ ከላርስ ጋር ቅርጫት ኳስ እየተጫወተ የናይላን ልብ ለመማረክ በሚያስገርም ሁኔታ ኳሷን ሊያስቆጥር ሲል ኳሷ ትቀረቀራለች። ነገር ግን ናይላ በመሳቅ ጫማዋን በመወርወር ኳሷን በትክክል መታ ስታወርዳት እናያለን። ከዚያም ታሪኩ ወደ ኋላ ተመልሶ የፎቶ ፕሮግራሙ ቀን ላይ ያሳየንና ኤስሜ ለናይላ ወደ ስቱዲዮ እንድትመጣ መልእክት ልካላት ናይላ ስትደርስ የኤንዞ ፊት በደስታ ሲበራ እናያለን። ለፎቶ ፕሮግራሙ የተመደበው ካፒቴን መምጣት እንዳልቻለ እንረዳለን። በእሱ ምትክ ኤንዞ የፓይለት ልብስ እንዲለብስ ሲጠየቅ ናይላ ልብሱ በጣም እንደሚያምርበት ስትነግረው አድርጎት የፎቶ ፕሮግራሙን አብረው ሲጨርሱ እንመለከታለን። ወደ አሁኑ ሰዓት ስንመለስ ጓደኛሞቹ በሙሉ ተሰብስበው እንቅልፍ የመጣባት ናይላ ጭንቅላቷን የኤንዞ ትከሻ ላይ አሳርፋ እናያለን። ይህንን የፍቅር ጊዜ በመመልከት ሁሉም ሰው ነፃነት ሊሰጧቸው ብለው በጸጥታ ሲወጡ የኤንዞ ልብ በፍጥነት መምታት ይጀምራል። አብረው ማውራት ይጀምሩና ናይላ በደስታ ስትጠመጠምበት ሁኔታው በጣም ወደ ፍቅር ድባብ ሲቀየር እንረዳለን። በመቀጠልም ሁሉም ሰው ለአሰልጣኛቸው ማዳም አንያ የሚያስገርም የልደት ድግስ እያዘጋጁ እንመለከታለን። ከድግሱ በኋላ ሁሉም ሰው አብረው ተቀምጠው ምሽቱ በጣም እየበረደ ይመጣል። ኤንዞ መጥቶ የናይላ ትከሻ ላይ ሻርፕ ያለብሳትና በፍቅር አይን ሲተያዩ እናያለን። ነገር ግን በዚያው ምሽት ማዳም አንያ የሚያሳዝን የስልክ ጥሪ ይደርሳታል። ከቡድናቸው ውስጥ 4 ሰዎች ብቻ እንደሚመረጡ ለቡድኑ ስትነግራቸው ሁሉም ሰው በሐዘን ይዋጣል። በዚህ ጊዜ ናይላ ወዲያውኑ ተነስታ ስራውን እንደምታቆም ስትናገር እንሰማለን። ምንም እንዳልተፈጠረ ደስተኛ መስላ ብትሄድም በዚያች ምሽት ብቻዋን ስታለቅስ እናያለን። ደስ ሊላት ሲገባ በጣም ስላዘነች ግራ ይገባትና ለጓደኞቿና ለስራ ካሰበችው በላይ ከፍተኛ ፍቅር እንዳላት ትረዳለች።
ጓደኞቿ ቤቷ ሊጠይቋት ሲመጡ ናይላም በመጨረሻ ስሜቷን መቆጣጠር አቅቷት እያለቀሰች እነሱ እንደ ቤተሰቧ እንደሆኑና ማንም ጥሏት እንዲሄድ እንደማትፈልግ ትናገራለች። በዚያው ቅጽበት ማዳም አኒያ ትመጣና እየሳቀች የምስራች እንዳላት ስትነግራቸው እንመለከታለን። ካምፓኒውን ስላሳመነች አሁን ማንም ሰው መሄድ እንደሌለበት ትነግራቸዋለች። ሁሉም ሰው በጣም ተገርሞ በደስታ ሲፈነጥቁ እናያለን። ጊዜው በፍጥነት ያልፍና አምስቱም ጓደኛ ማቾች ስልጠናቸውን በስኬት አጠናቀው በይፋ የበረራ አስተናጋጆች እንደሆኑ እንረዳለን። በመጀመሪያዎቹ በረራቸው ላይ እንደተጎዳች የምታስመስል አንዲት አሮጊትን ቢያጋጥሟቸውም ናይላ ግን ችግሩን በቀላሉ ትፈታዋለች። በዚያች ምሽት ኤንዞ ናይላን በረንዳ ላይ ብቻዋን አግኝቷት ቅር እንዳላት ይጠይቃታል። ነገር ግን እሷ ምንም እንዳልሆነችና ደስተኛ እንደሆነች ትነግረዋለች። በእውነት የበረራ አስተናጋጅ መሆኗን ማመን አቅቷታል። ሁኔታው በጣም ወደ ፍቅር ድባብ ስለተቀየረ ኤንዞ እጇን ይዞ ናይላ አሁን አብረን መሆን አለብን ሲላት ልቧ በደስታ ስለተሞላች ናይላ ስታፍር እናያለን። የመጣችው ለዚህ ስለነበር አሁን ኤንዞ ፍቅሩን ገልጾላት በመጨረሻም ጥንዶች እንደሆኑ እንረዳለን። በማግስቱ ጠዋት የመጀመሪያ የፍቅር ቀጠሯቸውን ኮሌጁ ክሊኒክ ውስጥ ሲያደርጉ ናይላ ኤንዞ ሁልጊዜም የበረራ አስተናጋጅ መሆን ይፈልግ እንደነበር ትጠይቀዋለች። ነገር ግን እሱ በቀስታ የፓይለትነት ህልም እንደነበረውና ሊሳካለት እንዳልቻለ ሲነግራት እንመለከታለን። ኤንዞ አሁንም በዚህ ጉዳይ እያዘነ እንደሆነ ስለተሰማት ናይላ ታበረታታዋለች። እንዲሁም ፓይለት ለመሆን ዳግመኛ መሞከር እንዳለበት ትነግረዋለች። በንግግሯ የተነሳሳው ኤንዞ ለፓይለት ስልጠና ፕሮግራም ለመመዝገብ ይወስናል። ከትንሽ ቆይታ በኋላ ሁሉም በሌላ በረራ ላይ ያሉ አንድ ወንድ መንገደኛ ኤስሜን ሲተናኮላት እናያለን። ናይላ ይህንን አይታ ወዲያውኑ ሰውየውን ትጋፈጠዋለች። በድንገት አውሮፕላኑ አየር ሲያናውጠው እርስ በእርስ ይያያዛሉ። ይህንን አጋጣሚ ተጠቅሞ ያ ባለጌ መንገደኛ በድብቅ ፎቶ ያነሳቸዋል። በኋላም ፎቶውን ኢንተርኔት ላይ ሲለቀው በስፋት ይሰራጫል። ስማቸውን ለማጽዳት በማህበራዊ ሚዲያ ላይ ቀጥታ ስርጭት ለማድረግ ይወስናሉ። ተማሪዎቿን ለመጠበቅ ስትል ማዳም አኒያ ሙሉ ጥፋቱን በራሷ ላይ ወስዳ ስራዋን መልቀቅ ግድ ይሆንባታል። ሁሉም ሰው ስሜታዊ ሆኖ ልቡ ሲሰበር፣ ናይላ ደግሞ ከፍተኛ የጥፋተኝነት ስሜት ይሰማታል። ኤንዞ ሊያጽናናት እየሞከረ ሁሌም ከሷ ጋር መሆን እንዲችል የፓይለትነት ህልሙን እንደሚተው ይነግራታል። ይህንን ስትሰማ ናይላ በጣም ትናደድና ማንም ሰው በሷ ምክንያት ህልሙን ሲያጣ ማየት እንደማትችል ትነግረዋለች። ትልቅ ጠብ ውስጥ በመግባት የፍቅር ግንኙነታቸውን መፍረሻ ጫፍ ላይ ሲደርሱ እንረዳለን። ናይላ አሁንም ተናዳ ስለነበር ኤንዞን ማናገር አሻፈረኝ ትላለች። በቀጣዩ በረራቸው ላይ ኢቮ የሚባል መንገደኛ በጠና ይታመማል። ኢቮ ሳሊ እንደሆነ እንረዳለን። ከ3 ወር በኋላ ኤግዚቢሽን እንዳለው ነግሯቸው ታሪኩን ያካፍላቸዋል። ምንም እንኳን ሁልጊዜ ታማሚ ቢሆንም ህይወቱን ሙሉ ህልሙን ሲከተል እንደኖረ ይናገራል። ንግግሩም አጠገቡ ሆኖ ሲሰማ ለነበረው ኤንዞ ትልቅ መነሳሳትን ይፈጥርለታል። ከ3 ወር በኋላ ናይላ ኢቮ ከጥቂት ቀናት በፊት እንዳረፈ ልብ የሚሰብር እውነት ስትሰማ እንመለከታለን። ፍቅረኛው ለናይላና ለኤንዞ ብሎ ኢቮ የሳለውን የሚያምር ስዕል ትሰጣታለች። በኋላ ላይ ናይላና ኤንዞ በመጨረሻ ሲነጋገሩ ኤንዞ የፓይለት ፈተናውን እንደገና እወድቃለሁ ብሎ ሁልጊዜ ይፈራ እንደነበር ያምናል። በዚህ ጊዜ ናይላ ፍርሃቱን መጋፈጡ ጠንካራ እንደሚያደርገው ነግራ ስታበረታታው እናያለን። 1 ዓመት ያልፍና ናይላ ቤቷ ውስጥ ድግስ አዘጋጅታ ጓደኞቿ በሙሉ ቢመጡም ኤንዞ ግን የለም። ለረጅም ጊዜ ማንም ስላላየውና ስለሱ የሰማ ሰው ስላልነበር ሁሉም ሰው ተጨንቆ እናያለን። በማግስቱ ጠዋት በካፒቴኖች ስብሰባ ላይ አዲስ ሰልጣኝ ፓይለት ቡድኑን እንደሚቀላቀል ማስታወቂያ ይነገራል። የፓይለት ልብስ የለበሰ ቆንጆ ወጣት ወደ ክፍሉ ሲገባ ውስጡ ያሉ ሁሉም ሰው ሲገረም እሱም ኤንዞ ሆኖ እናገኘዋለን። ባለፈው 1 ዓመት ውስጥ ጠንክሮ ሲሰራ እንደነበርና በመጨረሻም ህልሙን እንዳሳካ እንረዳለን። ጓደኞቹ በደስታ ሲሞሉ፣ ናይላ ግን ከሁሉም በላይ ደስተኛ ነበረች። የኤንዞ ህልም እውን መሆኑን ተከትሎ ጥንዶቹ በመጨረሻ ዳግም ሲገናኙ እንመለከታለን። በዚህ ጊዜ ፓይለቱ ኤንዞና የበረራ አስተናጋጇ ናይላ አሁን አብረው መሆናቸውን እናይና ፊልሙ ያበቃል።